ምን አለ አካውንት ላይ ብትለው 4000 ብር ይዞ የ2000 ብር ምሳ ይበላል። እሱ ነው ወሳኙ። ገንዘብ ይኸውልህ፣ ገንዘብን ዝም ብለህ አትይዘው። ገንዘብ የምትይዝበት ቦታ አለ፣ ገንዘብን የማትይዝበት ቦታ አለ። እኔ አሁን ባለው ለምሳሌ በወጣቱ አካሄድ አይተህ ከሆነ አሁን ያለው ወጣት ምን አለ አካውንት ላይ ብትለው 4000 ብር ይዞ የ2000 ብር ምሳ ይበላል። ካፒታሉ ነው። ስለነገ ቢያመው እንኳን መታከሚያ ሌላ ገንዘብ አይኖረውም። 200 ብር አውጥተህ 100 ብር አውጥተህ ቀሪውን አስቀምጠህ የምታልፍባቸው ኤጆች አሉ፣ ጊዜዎች አሉ። ያን ታይም ካለፍከው እነዚህ አሁን በዚህ ልክ መያዝ አለብህ የምትላቸውን መያዝ የማያስፈልግ ታይም አለ። አሁን እኛ ባለንበት ስቴጅ ላይ ምናልባት ገንዘብም መያዝ ያለብህ ያለአግባብ የምታወጣቸው ሚሊዮኖች ሊሆን ይችላል። ያለአግባብ የምታወጣቸው ሺዎች ላያሳስቡህ ይችላሉ። ምክንያቱም ግድ ነው፣ ታይምህ ነው። በዛኛው ኤጅ ላይ ግን አሁን በምትሰራበት ገና በመነሻ ሰዓት ላይ ከካፒታልህ ጋር የማይመጣጠን ገንዘብ እያወጣህ የምትመጣ ከሆነ በጣም አግባብ አይደለም። ገንዘብን ስትይዘው ነው ቫልዩ የሚኖረው። ሳታሻግረው ወደ አንድ ነገር ሳታሻግረው በፍጹም ገንዘብህን መልቀቅ የለብህም። እኛ ራሳችን አሁን ባለው ሁኔታ ገንዘብ ታጣለህ፣ እንዳታጣ ብርህን ቦታ ትሰጠዋለህ። ኢሚዲየትሊ ልክ ሲመጣ ያለአግባብ ቦታ ላይ እንዳይወጣ ቢዝነስ ውስጥ ትከተዋለህ። ሁለተኛ ቢዝነስ ብር ሲመጣ ወደ ሌላኛው ቢዝነስ ትከተዋለህ። እዛ ውስጥ እየታሰረ እንዲመጣ እድል ትሰጠዋለህ። ገንዘብን በውጭ ካየኸው ችግር ነው፣ ታጠፈዋለህ። ስለዚህ ለራስህ የሚሆን አሁን በዚህ ሁኔታ ላይ በደንብ በበቂ ሁኔታ መጠቀም አለብህ። ግን መነሻ ሰዓት ላይ በፍጹም ገንዘብ ላይ አያያዝህ ትክክል ካልሆነ አትለወጥም።